ልጄ ስንደባደብ እንዴ ብሎ ነው አልተኛውም። እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። ቅርብ ሰዓቷ እንዴት ነው? አንቺማ አልለጠጥሽም። ይቅርታ በጣም እንዴ አልክ። አስቸገረ አልተኛም ማለት ነው። እና ደው አጠራኝም ነበር አስገሽ ወደ እንትና ማለት እንትን ብየዋለሁ። አንተ ዱሊ አንቺ ታዩ ምን እንደምናደርግ ታውቂያለሽ? ጌታን እናስተኛው። ቆይ ላመጫት እዚህ በኩል ነው መተኛት ያለበት። ምን ከኋላ ብለሽ መገለባበጥ እኮ ይናል አልጀመረም። ኧረ ችግር የለውም ተኛ በቃ። እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። ኧረ ተኛ በቃ ይበቃል። አንተ ልጅ ተኛ። ኧረ በስመ አብ ወልድ ጋይስ ከሌሊቱ 9 ሰዓት ነው 10 ሰዓት ሊሆን ነው። ግን ደግሞ ማለት ነው እንቅልፍ ማይተኛም እሱን ፈጠጥ እኔም ፈጠጥ ብለን ይኸው እስካሁን ድረስ አለ። አንተኛም ብሎኛል ጋይስ። አንተ ለምን ታስቸግረው? ቆይ ቀንተኛ አይደል? በእርግጥ ቀን ስለተኛ ነው መሰለኝ። ያው አዳሬን ጋይስ ቁጭ ብዬ ማዳሬ ነው። አራስ ነው ይላችኋለሁ። ምንም ማድረግ አልችልም። ያው ለምን እንደሆነ አውቃለሁ። እዚያ መጣሁ እንድትተኛ ነው። እሺ ምንድን ነው? እሺ ምን እንዴ ምግብ ነው ብዬ ምግብ አበላሁት በሌሊት 5 ሰዓት ተነስቼ እንደ እንትን ምን? እሺ ወይ ያላ መሰቃየት ነው እና ወተት አጠጣሁት። ምንም እንቅልፍ የሚባል ነው ግራ ቢገባኝ በቀዝቃዛ ውሃ ውስጥ ልንከረው እንደ እያልኩ ነው። የምሬን ነው ግራ ሲገባኝ ማለት ነው። ኧረ አባቴ በእናትህ ተኛ። ኧረ በእግዚአብሔር ይሁንብህ እንዴ እኔ መሰቃየት አለብኝ እንዴ? አንተ ተኛ። ሰላሜን አጣሁ ተጨናነኩኝ በገዛ ልጄ አጣሁ። ኧረ መላ በሉኝ። ሰላሜን አጣሁ አጨናነከኝ አንተ ቀበሮ። አተኛም እሺ አሁን ተኛ። አሁን ሰዓቱ የመተኛ ሰዓት ነው። አተኛ እንዴ ተኛ ተኛ። ይታለ አንተ ትነሳና እሺ አሁን ተኛ። እሺ የመተኛ ሰዓት ነው። በቃ ለምሳሌ ተኛ በቃ ሲገለበጥ ተኛ በቃ። ምንድን ነው የምፈልገው? ተኛ። ያው ተሰቃየሁ እኮ ጋይስ። ሄርሜላን ደግሞ ላለመቀስቀስ አሁን 6 ሰዓት አካባቢ ነው 7 ሰዓት ነው የተኛችውና አሁን ደግሞ የመቀሳቀሳት ይደብራታል። ሆነ እንዴ ልትሮጥ ነው እንዴ? ደግሞ ይስቃል። ወይኔ አብራም ኧረ እግዚአብሔርን ተሰቃየሁ ጋይስ። በቃ እሺ ተኛ እንዴ አዳረ እንዴ ነው ሁልጊዜ ወይስ እኔ ላይ ስትሆን የምትጨማለቀው? ምን አልክ? እኔ ደግሞ እንቅልፌ አይኔ ላይ ነው ያለውና ምን እንደማደርግ ግራ ገብቶኛል። ወይ ተኛ ወተት ሰጠሁት ልገለበጥ ምንድን ነው? ምን ተኛ ያ በቃ እንደዚህ ደግሞ ቁጭ በል አትተኛም? ቆይ እንቅልፍ የለብህም? በቃ ወተት ልስጥህ? አውቃ ነው ተው እንዴ። እኔም እኮ እንቅልፍ ይዘኛል አይደል እንዴ? ኧረ በስመ አብ ወልድ። እንዴት ነው ላይፍ የሚገፋው ታዲያ?
ባይዘዊ ማለት ነው። በምንም ማታለል አልቻልኩኝም። አሁን ማታለል የምችለው ወይ ጡጡ በማጥባት ምናምን ነው። ጨርስ ነው ደግሞ በእጁ ይዞ መጥባት ምናምን ጀምሯል። ግን የምር ላይፉ ማየት ደስ ብሎኛል። ያስፈልጋል አንዳንድ ጊዜ እንደዚህ ይኸውልህ ስማኝ፣ አሁን ጠባህ አይደል? ከዛ ግስተህ ለጥ ነው የምትለው። ሙስ እያያችሁ ነው ጋይስ። ኧረ ተሰቃየን። አሰቃይሽኝ እኮ አባቴ። እንዴ አልተመቸህም? እኔ ጋር አልተመቸህም ነው ወይ? ጋይስ ሰዓቱን እያያችሁት ነው፣ ይታያችኋል። 10 ሰዓት ከሩብ ሆኗል። ከሌሊቱ 10 ሰዓት ከሩብ እስካሁን እንቅልፍ ሳልተኛ ምናምን ማለት ነው። አትነሳም። እሷ ደግሞ ማለት ነው ከተኛች አትነሳም። የሁሉ ድምፅ የሁሉ ሲንጫጫ ምናምን ምንም ሄርሜላ ለጥ ብላለች።